አንድ ወሳኝ ነገር ልንገራችሁ። በዚህ ሰዓት በየትኛውም አይነት መጥፎ ሁኔታ ውስጥ ልትሆኑ ትችላላችሁ። ሁሉም ነገር ጊዜያዊ ነው። ይህንን በቀላል ምሳሌ ላስረዳችሁ። ፈጣሪ ሁሉም ነገር ጊዜያዊ መሆኑን በተለያየ መንገድ ሊነግረን ሞክሯል። ለምሳሌ ቀንና ማታን ማየት ትችላላችሁ። ጠዋት ሲነጋና ከእንቅልፋችሁ ስትነሱ ቀኑ አልፎ ምሽት እንደሚመጣ አታስቡ ማለት ነው። ስለ መንጋቱ ብቻ ነው የምታስቡት። ነገር ግን ጨለማ የሚባል ነገር ይመጣና ቀኑን ድብና አድርጎ ያጠፋዋል። ከዛ ደግሞ መሸ ብለህ ወደ መኝታ ትሄዳለህ። እንደገና ደግሞ ጨለማውን ሲጥ አድርጎ ይገለውና ቀን የሚባል ንጉስ መጥቶ ይነግስበታል። ይመሻል፣ ይነጋል። ቲክ ቲክ ቲክ። ቀን ቀንን ይተካል፣ ጊዜ ጊዜን ይተካል። ክረምት፣ በጋ። አሁን ያላችሁበት የትኛውም መጥፎ ጊዜ፣ የትኛውም ክፉ ቀን ጊዜያዊ ነው፣ ይለወጣል። ሁሉም ነገር ጊዜያዊ ነው። አትጨነቁ፣ ያልፋል።